ትፈልጊያለሽ አሁኑን እንድመጪ ነው የለም ሀቢብቲ የለም ሀዊቀ የለም ትዛዛችሁን እንዳረሱ ሌባ ብላችሁ ጻፉ በዛው እንዳረሱ ነው እኮ ትዛዝ ታዛችኋል ማንንም አይጠራኝም እኔን ከፈለጋችሁኝ ሻርጃ ነው ያለሁት ሱቅ ከፍቼ ነው ያለሁት ላይሰንስ አውጥቼ የቤት ኪራይ የሱቅ ኪራይ እየከፈልኩኝ የምኖር ሴት ነኝ አንድ አይደለም እኮ ነው የምልኮ በቀን እኮ ስንት ሽፎን ከ50 ሽፎን በላይ የሚወጣበት ሱቅ ነው እሺ አንድ ሽፎን ሁለት ሽፎን የሚወጣበት አይደለም ገባችሁ ማንንም እኔን አይጠይቀኝም እኔን መጠየቅ ከፈለጋችሁ ኑ ሱቅ ሀዊ በርቺ ያለኝ ሰው አለና ነው መጥቶ እኔን ሀዊ ነይ ብሎ excuse me አለሽ ፋዚ ከራሱ excuse me who are you እኔም የመዳም ቅመም ነኝ ሽንት ቤት 3 አመት ሙሉ ጠርጌ ህልም አድርጌ ጠርጌ አላርም ባናቴ የጮየ የመዳሞች ህፃን ልጆች ወይ ያለች ሰርቼ ነው ዛሬ ላይ በኢትዮጵያኖች እጅ እንኳን ተቀጥሬት ሰርቼ ነው ዛሬ ነው የደረስኩት እንኳን የራሴ ላይ አበሻ ቀሚሱላ እኮ ድሮ እኮ 700 800 1000 ነበር እኮ መገዙት እኔ ከመጣው ቀሚስ እንኳን ውርድ ብሎ በ300 በ200 በ150 መግዛት የተጀመረ እኮ እኔ ሱቅ ስከፍት ነው በእኔ ነው ገባችሁ እንደዛ ነው ማንንም ሰው ታቃላችሁ ካሁን በፊት ከ500 600 በታች እኮ አበሻ ቀሚስ አልነበረም እኔ ነኝ ያረከስኩት ለዛ ነው ነጋዴዎች የሚጠሉኝ አይወዱኝም አንድ ነጋዴ አይወደኝም እመቤቴን አይወዱኝም ጭራሽ መቼ ነው መናጠፋት ነው የሚሉኝ እንጂ አንድ ሰው የሚወደኝ የለም ሰው ለምን እኔ ነኝ ገበያው ላይ ያበላሸውት እሷ ናት ያበላሸችው ነው የምባለው ለምን በቃ የሚገባኝን ወስዳለሁ የሚገባችሁን ሰጣችኋለሁ እንዳውም እኔን ማለት ነው ከመዳም ቤት ወጣው መስራት እንዲችሉ እንደሚቻል በኔ ነው እንዳውም መማር ያለባችሁ የነበረው በኔ ታውቃላችሁ በኔ እግዚአብሔርን የት መድረስ እንደሚቻል ራሱ የምትረዱ በኔ ነው የቤት መቤት መሆን አይደለም ሰርተሽ ገብተሽ ከማንንም በታች ሳትሆኚ እንደ ማንኛውም ሰው ሰርተሽ መግባት እንደምትችይ እንኳን እኔ ላይ ነው መማር የምትችዩ እኔ ላይ ህሊናሽ ነው የሚገዛሽ የሰው ልጅ አይደለም ማንነትሽ አንቺነትሽ እሺ እንደዛ ከሆነ አንዱ በጣም ብዙ ልጆች ቀሚስ ወስደው እንደዚህ በመቀስ እንደዚህ ቪዲዮ አለኝ በመቀስ እንደዚህ ቆርጠው የላኩልኛሉ ማያስመልሱልኛ ወጥቼ እኮ መውጫው አቅቶኝ አይደለም በስራ ላይ ያጋጥማል ብዬ ነው ዝም ያልኩት በጣም ብዙ ልጅ አለ አንዳንድ ባለጌ ልጆች አሉ በመቀስ እንደዚህ ቆርጠው የላኩልኝ እንደዚህ ቅያሬ ልከላቸው ማለት ነው እንደዚህ እሱም ራሱ እየቆረጠችው እዚህ ሰው እዚህ ጋር እንኳን ቢቆርጥ ምን ችግር አለው እዚህች መሃል ላይ እንደዚህ ቆርጠው አንድ ሰው ብቻ አይደለም በጣም ብዙ ልጆች እንደዛ መልሰውልኛል እንደዚህ ቆርጠው እኔ አውጥቻለሁ በቃ ስራ ነው ያጋጥማል አንዳንዴ ብለሽ ታልፊዋለሽ ሀቢብቲ እኛስ ምን ችለውስ እንዳም እንደ ኢትዮጵያ ነጋዴ ጀግና የለም እንደ ኢትዮጵያ ነጋዴ ራሱ ጀግና የለም እግዚአብሔርን አዘውኑላ በራቸው ላይ እንኳን ደርሰን አንዳንድ ልጆች በራቸው ላይ ደርሰን እንኳን ደሞዝ ያልደረሰም ወይ ደሞ ስልኩላ አነሱም አልፈልግም ሂጂ ብሎ ሲመልሱኑላ ችለን ነው እንደ ብረት የቆምነው ፈጣሪ እንደ ብረት አቆሞን ነው እንደ ኢትዮጵያ ነጋዴ ጀግና ራሱ የለም በኢማራት ውስጥ እንደ ኢትዮጵያ ነጋዴ ችሎ የሚኖር ኢትዮጵያ እኮ ችግር የለም ኢትዮጵያ እኮ ሄዶ ይገዛል ይወጣል አለቀ በቃ እንደ ዱባይ ነጋዴ ጀግና ራሱ የለም ጀግና ሁሉን ቻይ እንደ ብረት የቆመ ፈጣሪ የረዳው ስንቱን ችለን ነው የምንኖረውኛ ስራችን ነው ብለን ማንንም ሰው መጥቶ አፉን ይከፍትብናል ቀሚሳችንን እንሸጣለን አለቀ በቃ ሌላ ነገር ምንም ነገር የለውም እኔን ከፈለጋችሁ እኔ ቤት ከዛ በተረፈ ደግሞ ሱቅ አለኝ ከፍቼ ነው ተደብቄ አይደለም ነው ጽድት ያለ ሱቅ አለኝ
እቺ የወጣችው ከመዳም ቤት ነው። እቺ የምታዋት ሴት ከመዳም ቤት ነው። 3 አመት ሙሉ አፈር ድሜ በልታ ሰርታ ነው ይሄንን የከፈተችው። እኔም የመዳም ቅመም ነኝ። አፏን ስከፍትብኝ አንገቴን ጎንበስ አድርጌ በሰዎች ዘንድ አንገቴን ጎንበስ አድርጌ ድፍት ብዬ ሰርቼ ነው ዛሬ ላይ ይሄው አያችሁ። በዱባይ በኤሚሬት ውስጥ ነው ይሄ እንደዚህ ያው ድብን ብሎ አረብ እስከሚደነቅ ድረስ ተከፍቶ የተቀመጠው። እኔ በጊፍት አይደለም በጊፍት ጡረት አይደለም እኔ የምኖረው ሰርቼ ገብርኤልን እኔ ጊፍት እንኳን ማለት ነው ጌም እንኳን ለምን አትጫወችም ስባ እኔ አልጫወትም። ሃዊ ኔስቲ ጌም እንደዚህ ምንድነው ይሄ ምንድነው የሚባለው ጌም ቀጠሮ የሚባለው ደግሞ አለ። በሱ ኖ የለም። እኔ ቤት ሰርቼ ላቤን ጠብ አድርጌ ነው የምኖረው። you understand me? እንደዛ ነገር ነው። ሽፎኖቼ ደግሞ ማንም ጋር አይገኝም። እኔ ጋር ብቻ ነው ገብርኤልን እኔ ጋር ብቻ። በጌም እንኳን አልተዳደርም። የሰውን አልፈልግም። አመሰግናለሁ። ክበሩልኝ። አልፈልግም። እኔ ሰርቼ ነው ማግኘት የምፈልገው። ሰርቼ ያንቺንም አልፈልግም። የኔንም አንድ ብሬን አልሰጥም። ለምን ያጣሁት ጊዜ ማንም አልነበረም። እኔ ይሄንን ሱቅ ስከፍት 10 ብር አጥቼ የምበላበት አጥቼ እርቦኝ አድሬያለሁ። እርቦኝ ታውቂያለሽ፣ እርቦኝ ከዛም በኋላ ሆዴን እየሞረሞረኝ እንቅልፍ እምቢ ብሎኛል። ማን ነበረ? እኔም እኮ የመዳም ቅመም ነኝ። ማን ነበረ? ማን ስለሆነ ነው ማንም ሰው ቤቱ ቁጭ ብሎ የሚጠራኝ? እኔ ክብረ ቢስ ነኝ? በጣም ክብር አለኝ። ክብሬን በጣም ወደዋለሁ። በጣም ማለት ነው። ገባችሁ? ሊቭ ላይ ራሱ መታችሁ ስታዙ እንኳን የኔ ማር የኔ ፍቅር አልልም። እኔ እንደው ባፊ አንድ እንዲመጡ ራሱ ማአሬ የሚለው ቃል ለምዶብኛል። በውስጥም ኖርማል ራሱ እንደዚህ ኮሜንት ስትጽፉ የኔ ማር የኔ ፍቅር የኔ ቆንጆ የኔ ማር ማለት የለም። እኔ ቤት ሲጀመር እነሱ ቤት ነው ያለው። የለም እኔ ቤት አታገኙም። እኔ ብያችሁ አላውቅም። አልላችሁም ሲጀመር እኔ ያው የሚመችሽ ከሆነ የምታምኚኝ ከሆነ እዘጂ፣ የማታምኚኝ ከሆነ እንዳታዥኝ ነው የምልሽ። እኔ እያንዳንድሽ እንዳታዥኝ በቃ ይሄ የኔ አቋም ነው። ህሊናዬ ነው እንጂ ሀቢባ አይደለችም እኔን መጋዛኝ። ማንም ሰው እርስ በራሱ እዛ ሲበረታታ ማን ሀዊ የት አለሽ ብሎኛ ቃል አንተዋወቅም እንዴ? እነሱ በጊፍት ነው የሚተዳደሩት። እኔ ሰርቼ ላቤን ጠብ አድርጌ ትንሹም ትልቁን አፉን ከፍቶብኝ ትቀልዳለች እንዴ? ማን እኔ ለመናገር ብቁ አድርጎሽ? ሰርቼ እኮ ነው ማድረው። እንዳውም ብታቁ ኑሮ እኔን ማበረታታት ነበረባችሁ። እንደዛ ነው። ሌላ ነገር ምንም ነገር የለውም። ማን ተናገረሽ? ደበድቡ ነው ይዳችሁ። ቴንኪው አመሰግናለሁ ለጊፍቱ። ሰው አከብራለሁ፣ ግን ሰው የማከብረው ሀቢባ ቤት ስለገባው አይደለም። ሀቢባ ቤት ስለገባው ሰው አክባሪ ነኝ ማለት ነው። እስኩስሚ እዚህ ያለው ሰው አይደለም። ሰውን በሰውነቱ የማከብረው እኮ እንደዚህ ሰው ቤት በሄድኩ አይደለም። እኔም ፔጅ አለኝ። እኔን ከፈለገኝ ማንም ሰው እኔ ቤት መምጣት ይችላል። ከዛ በተረፈ ደግሞ ፍርድ ቤት አለ። የህዝብ የሚባለው ፍርድ ቤት ነው። ህግ የተቀመጠው ለህዝብ ነው አይደል? ፍርድ ቤት ሄዶ እኔን መክሰስ ካልበለዛ እሱቄ አለ። እሱቄ መጥቶ ለምን እንዲበደልሽኝ 200 ድርሃም ነው ሽፎን የገዛችሁ። እጅጌ ሙሉ አለች። እጅጌ ጉርድ ባጋጣሚ ሄደላት። ከዛም በኋላ ያው እንድታውቁ ብዬ ነው። እጅጌ ሽፎኗ ራሱ የለችም እንጂ አሳያችሁ አልቋል። የለም እኔ ቤት ሽፎን አይቀመጥም ሲጀመር። እኔ ቤት ይሄ የቆየ ነው እንደዚህ የለም። እኔ ቤት ይገባል ይወጣል፣ አለቀ ነው እንጂ አለ አይባልም። እኔ ቤት አንደኛ ነገር ሽፎኖቹ ሲገቡ ጥቂት ነው ወይ 50 ሰው የሚሆን ወይ ለ100 ሰው የሚሆን በቃ ጥቂት ገባ ከተባለ ለ22 ሰው ነው የሚሆነው። ከዛ በተረፈ ግን አይቀመጥም እኔ ቤት ሽፎን።
ከዛን እጅጌ ሙሉ ነው ያዘዘችው። መጀመሪያ ሊቭ ላይ ስታወላ ኖርማል እንደራሱ ነው እንደዚህ አድርጌ ነበር የለበስኩት ማለት ነውና እንደራሱ ነበር ያዘዘችው። ከዛን ሎኬሽን ልካ ከታዘዘ በኋላ እሷ ምን አለች? በእጅጌ ሙሉ ይሁን ብላለች። ከዛን በኋላ ኦሬዲ ታዘዋል። ልጅቷ ያለችው ከኔ 4 ሰዓት መንገድ ነው። የ4 ሰዓት መንገድ ማለት ነው። ከአላይን ወደዛ ሩቅ የሚባል ሰፈር አለ፣ የምታውቁት ታውቃላችሁ። ሩቅ የሚባል ሰፈር የ4 ሰዓት መንገድ። ከዛ ዲሊቨሪ ፍሪ ነው 200 የሚላከው 200 ዲሊቨሪ ፍሪ ነው። ከዛ እዛ ሲላክን 50 ድርሃም ነው ዲሊቨሪ የምከፍለው እኔ ለካምፓኒ ማለት ነው። ከዛን 25 አንቺ ክፈይ 25 እኔ ከፍላለሁ እባክሽ ላኪልኝ ብላ ሰው የተጫረተበት ነበር ያን ሽፎን። ከዛን ሄደላት መጀመሪያ ባዘዘችው ነው ሄደላት። ሊቭ ላይ በተናገረችው ነው የታዘዘላት። ሊቭ ላይ ያላችሁ ታስገቡ ወይ ለወዳሁኑ ነው ማዘው ነው። ከዛን እጅጌ ሙሉ አለች። እጅጌ ጉርዴ ታዲያ ይሄ እኮ ሙሽኪላ ሆኖ እኮ አይደለም። ከዛን በስንተኛው ቀን ሄደ? በሁለተኛ ቀን። ምክንያቱም በ24 ሰዓት አይደርስም ሩቅ ስለነበረች። ከዛን በኋላ ምን ሆነ? ሊቭ ላይ ነበርኩኝ። ትደውል አሁን ደረሳት። እንግዲህ ደረሳት። ትደውላለች፣ ቮይስ ታደርጋለች፣ ትደውላለች። ከዛን ሊቭ ላይ ሲሆን ማንም ሰው ሳታጂ እንኳን ሳታጂ ራሱ ላይ በላይ መደውይብኝ ከሆነ እየሰራው ስራ እየሰራው ያይ በላይ ስትደውይብኝ እኔ እዚህ መስራት አልችልም። ምን አደርጋለሁ? ብሎክ አረኳት። ይሄ ነው ያለው እውነት። ሲጀመርም ደግሞ ምንም ነገር እንኳን አልሆነባትም። በጣም በጫርታ ነው ያለቀችው ያቺ ሽፎን ያለው ይሄ ነው። በእጅጌ ሙሉ ነበር ያለችው፣ በእጅጌ ጉርድ ነው የደላት። በቃ ይሄ ነው ሙሽኪላው። ሌላ ነገር ምንም ነገር የለውም። ማንም ሰው ደግሞ እኔ መጠየቅ የሚችለው እኔ ቤት ውስጥ ነው። ማንም ቤት አልሄድም እኔ ማንም ቤት። አትግዙኝ። የማትፈልጉ ድሮም እላችኋለሁ፣ የማትፈልጉ አትግዙኝ። የማያቀኝ እኔን የሚያቀኝ ነው የሚገዛ። እኔ ለሷ መቀይርላት ሀቢባ ስላለችኝ ኖ ሀቢብቲ ኖ። ገባችሁ? ሀቢባ ስላለችኝ አይደለም። የማንንም ድንቡሎ አልፈልግም። እኔ ሽፎኑን ሰው በገንዘብ ነው ገንዘብ ነው። ይሄንን ሽፎን ስትገዙ ገንዘብ ነው። ይሄ ላይ የሚወጣው ገንዘብ ነው። 10 ብር 20 ብር ለማግኘት ነው የምንሰራው እንጂ ገንዘብ ነው ይሄ የወጣበት። ከዛ ስራችሁን እንዳረሱ ላይ ባያላችሁ ጻፉ፣ ታዛችኋል ስለሆነ ማለት ነው። ከዛ በተረፈ ሀዊ ነኝ። ዛሬ አይደለም ይሄን ስራ የጀመርኩት፣ 4 አመት ሞላኝ። እንደው ሌላው እንኳን ራሱ ይቅር 4 አመት ሙሉ የገዙኛሉኝ እኔ ደንበኞቼ። እነሱ ራሱ በቂ ናቸው። ክብሩ ይስፋ ለመድኃኒዓለም። ለነሱ ብዬ ነው እንዳው መመገባው እኔ መቤቴን። ትላንትና ራሱ በቀደም ቅያሬ የወጣው ለ8 ሰው ነው። ትላንትና ራሱ ጽድት አድርጌ ነው ምን አገባኝ እኔ። ዲሊቨሪ እናንተ ናችሁ መከፍሉት እኮ ምን ይጎልብኛል? ግን ትግስት ከሌላችሁ ግን ምን ማድረግ አልችልም። ትግስት ያስፈልጋል። እሺ ማንኛውም ሰው በቀደም ሄዶላት እንደዚህ ነው። ምክንያቱም እሷ ጋር ራሱ የደረሰው ማለት ነው በ2 ቀን በ3 ቀን እንደዛ አካባቢ ነው። ለምን? በጣም ሩቅ ናት፣ የ4 ሰዓት መንገድ ናት። እንደዛ ነው። እሺ ጋይስ፣ ሌላ ነገር ምንም ነገር የለውም። እኔ ሀቢባ ቤት ስለሄድኩኝ ህዝብን አከብራለሁ ማለት አይደለም። እኔ ማግኘት ከፈለጋችሁ እኔ ፔጅ ላይ መጀመሪያ ሳታዙ ራሱ እኔ እናገራለሁ። የሚፈልግ ይዘዝ፣ የማይፈልግ ይሄው። በፈጣሪ ቸርነት ነው ያለሁት እኔ። ፈጣሪ ደግሞ ሲረዳችሁ ሰውን ነው የሚልክላችሁ። ገባችሁ? ፈጣሪ ሲረዳችሁ ሰውን ነው የሚልክላችሁ። እናንተ ደግሞ መፍራት ያለባችሁ ትልቅ ፔጅ ያለውን ሰው ሳይሆን ህሊናችሁን ነው። ትልቅ ፔጅ ያለው እኮ ምንም ነው ይንጫጫል አንድ ሳምንት ካላስ። እሱ ግን አይደለም፣ ዋናው ህሊና ነው። ሀዊ ሌባ ያዟት። ሌባ እኮ ይደበቃል። እኔ እኮ ሱቄ ውስጥ ጽድት ብዬ ነው ያለሁት። ማንም ሰው ይምጣ ካም ማንንም ሰው አከብራለሁ በሰውነቱ። ፎሎወርስ ስላለሽ አይደለም ስለሌለሽም አይደለም፣ ሰው ስለሆንሽ ነው ማከብርሽ። እንኳን ሌላ አይደለም የምትሳደቡኝን ራሱ ወዳችኋለሁ እኔ በጣም ነው ሞደ። ለምን እንደሆነ ታውቃላችሁ? ክርስቶስን በጣም ወደዋለሁ። የሚወዱኝን ብቻ በወድማ ምን ዋጋ አለው?
ዋጋ የለውም ሀቢብቲ። አሁን ይሄ ሽፎን አሁን እኔ ጋር ብቻ ነው ያለው። እስቲ ይዋ ሌላ ቦታ የለም። ጽድት ያለ ነው። ይሄ አሁን ዛሬ ነው የተፖሰተው። ትላንትና የተፖሰተው አሁን ቢበዛ ለ500 ምናምን የሚሆን ነው እንጂ አልቋል። የለም ጽድት ያለ ነገር ነው ምልከው። ከዛ በተረፈ ሁሉንም ሰው ደግሞ ማስደሰታቸው። አንዳንድ ሰው ደና ነገር ራሱ ቢላክልኝ ኘኘኘኘ ነው የሚለው። መረዳት የለም። የሚያስበው ስለ ራሱ ብቻ ነው አንዳንድ ሰው። ገባችሁ? እንደዛ ነው የመዳም ቤት የሚሰሩ እንደዚህ። ኦፍ ኮርስ እኔ ራሱ የመዳም ቤት ልጅ ነበርኩኝ። ገባችሁ? የመዳም ቤት 24 ሰዓት 24 አወር 2 ሰዓት የምተኛበት ጊዜ ነበረኝ እኮ መዳም ቤት እየሰራ ሽንት ቤቷን አጥቤ ነው እኔም ወደዚህ ላይ የደረስኩት። ሀቢብቲ እኔ የምለው ግን 200 2400 ሰው እየተከታተለኝ ነው። እያዳመጣችሁኝ ነው? ኤክሰለንት ቴንክ ዩ። አይ ፈጣሪ ወይ ይው ገበያውንም በርገድ ስታደርግ እኮ ባንዴ ነው። ሁሉንም ስታመጣ ባንዴ ነው። ገንዘቡም ሲመጣ ባንዴ ነው። ገበያውም ሲመጣ ባንዴ ነው። ፈጣሪ ይመስገን፣ ክብሩ ይስፋ ለመድኃኒዓለም። አይ ፈጣሪ እኔን እኮ ጥለኸኝ አታውቅም እኮ አንተ። አይ አምላኬ ወድሃለሁ፣ እውነት ወድሃለሁ። አንተ ባትኖረኝ እኮ ማን ሀዊን አስታውሳት ያውቅ ነበር። ዛሬ ስንት ቤት ተጠራቻው። አቤት የኔ ማር የኔ ቆንጆ፣ እውነት የምሬን እኮ ነው። ማን አስታውሶኝ ያውቃል? እኔ አሁን ሱቅ ከከፈትኩኝ 2 ዓመት ሊሆነኝ ነው። ግን ይሄንን ስራ ከጀመርኩ 4 ዓመቴ ነው። ወደ 4 ዓመት ነኝ ስሰራ ነው። አፈርድሜ በልቼ ስሰራ ነው የምታውቁኝ። አፈርድሜ እየበላው እግዚአብሔርን የምሬን ነው የምላችሁ። አፈርድሜ እየበላው ትንሹም ትልቁን አፉን እየከፈተብኝ ሲፈልግ መጥቶ አንቺ ምን እያለ አባቴን እየሰደበ እናቴን እየሰደበብኝ ሁላ በጣም አንገቴን ጎንበሰ። ለምን አላማዬን ስለማቀው ለዛ ስል በጣም ብዙ ነገሮችን ታግሼ ነው ማልፈው። ገባችሁ? ከዛ በተረፈ ማንንም እኔን ከፈለገኝ እኔ ቤት አንድ ቀን እንኳን ሀዊ የት ናት ብሎ በርቺ ጠንክሪ አንቺ ጀግና ሴት ነው ጎበዝ ነሽ ብሎ እንኳን አንድ ሰው ቤቱ ያልጠራኝ ማን ስለሆነ ነው የሚጠራኝ? ለኔ ቤት ሲጀመር አላቃትም። እኔን ከፈለጋችሁ ሻርጃ አልቃስሚያ ክሪስታል ፕላዛ ሆቴል እንደዚህ እጥፍ ስትሉ ሊፍት ነው። እሺ ራይት አይደለም። ሊፍት ስትሉ ራይት የለውም። ሲጀመር ቤት ነው። ሊፍት ስትሉ ኤቢሲ ቢልዲንግ ኤ ብሎክ አለ። አልቃስሚያ ሲጀመር አልቃስሚያ ኤቢሲ ቢልዲንግ ብትሉ ይወጣላችኋል። ዳውን ላይ ጽድት ያለ ሱቅ ስታዩ ፎቶዬ ግድግዳ ላይ ልጥፍ ብላለች። እዛ ላይ መታችሁ ጽድት ያለውን ነገር ትገዛላችሁ ማለት ነው። የኔ ቀሚስ ራሱ ሌላ ቦታ ማፊ ደሞ ስራችሁን እንዳትረሱ። ሌባ በሉ ተብላችኋል። ሌባ በሉ ጻፉ። እነሱም ሌባ ናቸው። ቀሚሴ ወስደውብኛል በሉ ጻፉ። ለምን የኔን ሽፎን ወስደውብኛል? እንደዛ ነው። ሌላ ነገር ምንም ነገር የለውም። እኔ የሰው ልጅን አልፈራም። ገብርኤልን ማን ስለሆነ ነው የሰው ልጅ የምፈራው? ሚዲያ ኮነ የሁላችንም ነው። አራስ የህዝብ ቤት ነው። ሙዳችሁ እኔ እኮ በጊፍት አይደለም የምተዳደር። ሰርቼ አፈርድሜ በልቼ ነው የምተዳደረው። እኔ ተደማጭ አለን ብሎ ደግሞ ብዙ ነገር ነው ደስ አይልም። ሌላ ነገር እኔም ማግኘት የምትፈልጉ ካላችሁ ሱቅ ነው። እኔ እኮ ህገወጥ አይደለም የምሰራው። ሱቅ አለ። ማርያም ጽድት ያለ ሱቅ ላሳያችሁ ነው። እዚች ጋር ተገልብጦ ነው የሚታየው። ግን እዚች ጋር እንደዚህ ነው። እዚህ እንደዚህ አለ። ከዛም በኋላ ደግሞ እዚች ጋር ካሸሪ ነው። ይሄ እኔ የምቀመጥበት ወንበር ነው። አያችሁት? ይሄ እንደዚህ ነው። ከዛን ደግሞ እዚች ጋር አያችሁ። ሲጀመር አረብን ያስደነቀ ቤት ነው። ገባችሁ? አረብን ያስደነቀ ቤት ማለት ነው። አያችሁ? ይሄ እንደዚህ ይሄ ቀሚስ አሁን ለምሳሌ ጽድት ተደርጎ እኔ ነኝ የሰራው። ተሸምኖ ተጠልፎ ይሄው በሁለት ውስጥ ልብስ ነው የተሰራ። ሁለት ውስጥ ልብስ እኔ ቤት ነው ጽድት አድርጌ። አያችሁ? አየሹ? እንደዚህ ተደርጎ አመት ባሉ ሲመጣ ፏ ድምቅ ብሎ ይሄ አቢ ይባላል። እሺ የሽፎን ነጠላ አያችሁ? እላይ አለ። ይሄው የሽፎን ነጠላ ጽድት ተደርጎ ነው የሚሰራው። እዚች ጋር ደግሞ እንደዚህ አለ። እነዚህ አሁን ድርብ ተደርጎ ነው የተሰሩት። በጣም ጽድት ያሉ ኳሊቲ ያላቸው ናቸው። ሲጀመር በሽፎንም ሆነ በአበሻ ቀሚስ ሀዊ ዲዛይን ናት። ገባሽ? እንደዛ ነው። ከዛ በተረፈ
አያችሁ በቄጠማ አሱቤ ቤቱን ራሱ እግዚአብሔርን የምሬ ነው። በቄጠማ አሱቤ አረብ እስከሚደነቅ ድረስ የሚታይ ቤት ነው። እዚች ጋር ደግሞ አለች። እቺ ረስቻት ነው ላሳያችሁ። አያችሁ አረብ የሚደነቅበት ቤት ማለት ነው። ዓለም ላይ ያስተዋወቅኩኝ የኢትዮጵያን ባህል ሀዊ ዲዛይን በዓለም ያስተዋወቅኩኝ ማለት ነው። እንደዚህ ነው። ያው ሱቄ ይሄንን ትመስላለች። ያው እንግዲህ ሰፊ ነው በነገራችን ላይ ሳሎኑ ራሱ 2 መኪና ያስቆማል። በጣም ጽድት ያለ ኳሊቲ ያለው ቤት ነው። ሌላ ምን ላሳያችሁ? ደሞ በዛው ደግሞ አበሻ ቀሚስ ለሚያዝ ሰው አለ። ሽሮና በርበሬን በዛው ያማረው ሰው ሽሮና በርበሬ ልክ ደብቄው ነው አለ እኮ ብዙ ነው ያለው። ቅባት አለ ያው እዚህ ጋር እነሱ እንደሚፈልጉት ከስተመር እንደሚፈልግ ነው ማስተናግደው። እኔ አሁን እኔን የሚያምረኝን ሳይሆን ከስተመር የሚፈልገውን እቃ ነው ማመጣው ነው። ያው ሽሮና በርበሬ አለ። ያው እዚች ጋር ቅባት አለ። መንፈሳዊ መጽሐፍት አለ። ሰው ሀገር ነው ያለው ብሎ የጸሎት መጽሐፍላ ማጣት የለም። ሀዊ ዲዛይን አለው። እኔ ያለው መጽሐፍ ቅዱስ አልታጡም። መንፈሳዊ መጽሐፍት